ውጤቱ ጥቅም የለውም። ዋናው አንቺና እኔ መስማማታችን ነው እንጂ አንቺና እኔ የምንስማማ ከሆነ ያው እንደተቀጠርሽ ነው የምታስቢው። ግን ያው ሁሉን ነገር ማክበር አለብሽ። ችግር የለውም። እኔ የትኛውን ደንብና መመሪያ እንትን እላለሁ። ብቻ አንተ ስራውን ፈልግልኝ። ጣጣ የለውም። የትኛውንም ነገር ነው። ቦስ ሰላም ነው ወይ? ስራ አታውቅም እንዴ? እዚያ ቁጭ በል። እሺ ምን ፈልገህ ነው የመጣው? እኔማ ቅጥር ማስታወቂያ እኮ ወጥቶ በእናትህ መቀጠር ፈልጌ ነበር። ልትቀጠር? ይኸውልህ በቃ ማኔጅመንት ተምሬ ማለት ነው 5 አመት ድፍን ሞላኝ። 5 አመት። ይኸው ደግሞ ፋይሏ እችት ኔካ ችግር የለውም። ዝግጁ ነህ ለመቀጠር? አዎ እንጂ ስራ ፈላጊ ነኝ እኮ ስራ ፈላጊ። ዝግጁ አትመስለኝም። ለማንኛውም ደውልልሃለሁ፣ ትመጣለህ። ይደውልልሃል። ይኸው ስልክ ቁጥርም አለ፣ ደውዬልህ ትመጣለህ። እሺ ቦስ፣ ይኸው በእናትህ እንደምንም አድርገህ በምንም ይኸው ተመርቄ መጥቼ እኮ በእናትህ 5 አመት ጠረረብኝ ያለኝ። ችግር የለውም። ደውል አይቼው መረጃህን አይቼው እደውልልሃለሁ። በቃ ቦስ ሁሉ ነገር በቃ አጀስት አድርጊው በእናትህ። ዋናው ያንተ ዝግጅት ነው። በቃ እኔ እዘጋጃለሁ እንደምንም አድርጊው በእናትህ። ተረኛ ታስባለህ። እንዴት ነው ቦስ? አለሁ። እንዴት ነሽ? ደህና ነኝ። ምን ፈልገሽ ነው የመጣሽው? ስራ መቀጠር ፈልጌ ነበር። እዚህ እኛ ጋር? አሪፍ ነው። እስቲ ወረቀትሽ ውጤትሽ ያው ብዙም አይደለም። ያው ውጤቱ ጥቅም የለውም። ዋናው አንቺና እኔ መስማማታችን ነው እንጂ አንቺና እኔ የምንስማማ ከሆነ ህግጋቶችን የምታከብሪ ከሆነ ያው እንደተቀጠርሽ ነው የምታስቢው። ግን ያው ሁሉን ነገር ማክበር አለብሽ። ችግር የለውም። እኔ የትኛውን ደንብና መመሪያ እንትን እላለሁ። ብቻ አንተ ስራውን ፈልግልኝ። ጣጣ የለውም። የትኛውንም ነገር ነው እሺ ምልክ። በቃ ያው እንደዛ የምትስማሚ ከሆነ ስራ እንደገባሽ ቁጠሪው። ችግር የለውም። እንደገባሽ ቁጠሪው። ያው እንደተቀጠርሽ ነው መቁጠር ያለብሽ። እራት በጋብዝሽ ምን ይመስልሻል? አረ ደስ ይለኛል። እራት አግኝቼ ነው። ችግር የለውም። ደስ ነው የሚለኝ ብቻ ስራው። ከዛ በኋላ በቃ አሁን እንደተቀጠርሽ ነው ማሰብ ያለብሽ። አረ ደስ ይለኛል። ያው እሱን ከተስማማሽ ዋናው የአንቺ ዝግጅት ነው። ኩል መሆን ነው፣ ውብ ሆኖ መገኘት ነው እንጂ ለስራው ቀላል ነው። እንደተቀጠርሽ አስቢው። ምንም እንዳታስቢ፣ አብሽሪ። ደውልልኝ፣ እጠብቃለሁ። በቃ እንገናኛለን። እሺ። ስንት አይነት ሰው ነው